አሁን የኢትዮጵያ ወታደሮች በጣም ዝቅተኛ በሆነ ደሞዝ ሶማሌ ጫፍ፣ ሰሜን ጫፍ ምሽግ ውስጥ ይተኛሉ። ክፍያው ዝቅተኛ ነው። አንድ ወታደር የሚከፈለው ክፍያ አዲስ አበባ ውስጥ የቀን ሰራተኛ ከሚያገኘው ያንሳል። ግን የመለየው ጉዳይ ነው፣ የባንዲራ ጉዳይ ብሎ እዛ ፀሐይ ውስጥ ምሽግ ውስጥ ይኖራል። ሁሌ ሰርቪስ በገንዘብ ብቻ የሚገኝ አይደለም፣ አቲቲዩድ ነው። ስቆ ማገልገል መሳቅ የሚባል ነገር እኮ የለም እዚህ። ወይ ላለው መገልፈጥ ነው። አዘርዋይስ የመጣን ከስተመር እምቢ ያልከውን ቢሆን ስቀህ ማስተናገድ የሚባል ልምድ የለም። ደግሞ እናንተ ትሻላላችሁ፣ በዚህ ልምድም አላችሁ፣ ኤክስፖዠርም አላችሁ። ማስተማር ያስፈልጋል። ትውልድ በጣም ችግር ውስጥ ነው ያለው። ማገልገል የሚባል ነገር ነውር ነው። እናንተ ቀጥራችሁ ከሌላችሁ አይሰራም እኮ። እናንተን ሲያይ ነው የሚያግዘው እንጂ እናንተ ከሌላችሁ ወይም የመንግስትም ሰራተኛ ከሆነ አለቃው ከሌለ ሰው ስራ አይወድ። ስራ ተከማችቶ እያለ ሰዓት ነው የሚያየው። ይህንን ባህል አጠቃላይ ካልቀየርን በስተቀር ሰርቪስ ላይ ያለው ችግር በቀላሉ የሚፈታ